እሺ አሁን አልመጣም እዛው ነው ሲግናል። ምንድነው ሼቲቪ ምን ተነካክቶ ነው እንዴ? ግራ ገባኝ እኮ ነው። ምን አውቃለሁ እርሱ ደግሞ እኔን ይጠይቁኛል እንዴ? እሺ ልጅ ሴት ነው መጥቶ እንኳን እንዳያስተካክልልኝ እንዴ? እንደፈረደብኝ ጣራ ይወጣ እንጂ በስተርጅና ነግሬዎታለሁ። በኋላ ከጣራ ላይ ወድቀው ነው ያገባኝ። አምስት ነው በእናትህ እያያለን። እሺ ጨምርና መስኖ። እሺ የቤተሰብ ንብረት ነው ብራዘር። ምን እሺ ይኸው ተናግሬ ነበረ። የለም አይቼው መጣው። ዲሹ የለም። በስመ አብ ወወልድ ወመንፈስ ቅዱስ ወሰዱት። ይሄ ሰላቢ ልጅ ነው ይዞብኝ ሄደው። እንዴ እሱ እንዴት ይነካል? ኧረ እባክዎትን ሳያዩ አይፍረዱ። በምን እርግጠኛ ነው? እሺ አንቺ ነሽ እንዲህ እያልሽ ልብ እየሰጠሽ ይኸው ዲሼን ወሰደብኝ። በቃ ይኸው ነው ሲግናል። በቃ ምንም የለም። ምን አምጪ ስልኩን ደግሞ ደውላለሁ። አምጪ አላበዛውም እንዴ? ወይኔ ኮራኔል ወይኔ አያነሳም ተነፈልሽ ተብሎ እንዲወራ ሰርክ እንድትልኝ አያነሳም። ደግሞ ስራውን ስለሚያውቅ እስቲ ደውሉለት ደግሞ እስቲ ደውሉ። ሂሳብ በኔ ነው። ሁላችሁ እየጠጣችሁ ድገሚ ብራዘር ነግሬሻለሁ። ሰዓቱም ሄደ። የት ሄዶ ነው? እሺ መሸኩ። ወይኔ ልጄ አሁን የት ብዬ ልፈልገው? እሺ የት ብዬ ነው የምፈልገው? ሰካራም ክቡር ነው። አሁን በዚህ ጠጅ ፋዘርን ደልዬ ገብቼ እንደ በቀል ድፍት ነው የምለው። ሰካራም አትበሉ፣ ሰካራም ክቡር ነው። ምንድነው የማየው እንዴ? ጭራሽ ዛሬ ደግሞ ጢምቢራ ዞሮ መጣ። ጠጥታ ነው አይደል? ማን ያለው አባዬ? እኔ ሰከሩ እኔ በፍጹም አባዬ አላደርገውም። በፍጹም ግባ እናተኛ፣ ጠዋት እናወራበታለን። እሺ ቆይ ከዛ በፊት ግን ምን አድርገው ነው ኢንቲቪ? ይኸውልህ ቀኑ ሙሉ ነው ሲግናል ሲል ነው ያለው። ምንድነው? አይ ያንተ ነገር ይሄን ያው ተሽጣው እኮ ነው አባዬ ልሹን። እኔው ማን ነገርህ አንተ እንደሸጥኩት እንዴ? እኔማ ያልባንናችሁ መስሎኝ ነበር። ዝም በል አንተ ሽማግሌ አትዋሽ። እኔ አንድ ሸጥኩት ደግሞ እኔን ብለህ ታከክሳለህ። የራሴ ነው የሸጥኩት። በዚህ እድሜሽ ትዋሻለሽ እንዴ? ራሴ አይደለም እንዴ ያንቀለቀልኩት? እኔ እኮ ነኝ የሸጥኩት። አንዴ ወዬ ፓፓ እየመጣሽ ነው? በቃ እኔ ልወጣ ነው። ቤት አሉ ስጫቸው። ስሚ ደግሞ በቃ እንዳልኩሽ ሻግምቺና ወዬ ቢያቸውሽ። አብሽር፣ ያው እንደተነጋገርነው ርጥ ስሚ ነው። አየ በቃ ደውልሻለሁ። እሺ የሚ ምንድነው የምንቀበለው? አንዴማ ልወጣ ነው። እሺ የሆነ ልጅ ዕቃ ያመጣላችሁ አልተቀበሉት እባካችሁን። ደግሞ እንዳከፋፍቱት አሲድ ነው፣ ለስራ ተፈልጎ ነው። ነግሬያለሁ። አንተ አሲድ እዚህ ቤት አስገብተን እንዳፈጀን። በቃ ተያይዘን ነው የምናልቀው፣ እንዳትነኩት ብያለሁ። በል ቶሎ ተመለስሽ፣ እናስቀምጥልሃለን ተቀብለን። በቃ መጣ፣ አሁን ይመጣል። አንቺ ልጅ ደግሞ ዝም ብለሽ እሺ ትያለሽ እንዴ? አሲድ ላይ ያስገባ ነው እዚህ ቤት። ምን ላድርግ? እርሶ ደግሞ እኔ ምን ላድርግ? እሺ ምን እንደሆነ በምን ይታወቃል? አሁን ጊዜው ከፍቷል እንዴ? መጣ። ማስክ ነገር አድርጊ፣ ቶሎ በይ። ግባ። ዴሊቨሪ እዚህ ነው የታዘዘው። አንተ ነህ ባለ አሲዱ። ቁጭ አድርገው፣ እሱ ጋር አቃርጋ አስቀምጥ። ይኸው እሺ ጋሽ አስቀምጫለሁ። ምንድነው ግን አሲድ ነው ይሄ ነገር? እኔ ልጅ ምንም አላምነው። ምንድነው የኔ ልጅ ንገረኝ እስቲ። ኧረ ጋሽ ይሄ ከስተመር ሚስጥር ነው መናገር አልችልም ጋሽ። አትፍራ። ማን ይነግረዋል? ማንም እኮ አይነግረውም። ንገረኝ። እውነት ነው ልጅ ንገረን፣ በእውነት ንገረን። በቃ ጫት ነው በርጫ ነው ጋሽ። ጫት ይኸው ተናግሬ ነበር ጀምሯል። እኔ እኮ ቀድሜ ተናግሬ ነበር። ጥርሱ ላረጓሪ አይቼ አንቺ ነሽ ጎመን ያልሽው። ይሄ ውሻ አምጪ ስልኩን ስጪኝ ስልኩን እደውልለታለሁ። አምጪ ቶሎ በይ። 2 ሊትር ውሃ። 2 ሊትር። ሄሎ ፋዘር ታሲዳ የት ነህ? ምን ነው ፈለከኝ? ቶሎ በልና በፍጥነት ቤት እየጠበቅኩ ነው። በፍጥነት። በሰላም ነው? አይ ሰላም ነው። ና ቤት እናወራለን። ቶሎ በይ። እሺ ያው እንደዚህ ይዞ ሰፈር ውስጥ ቢያዩትስ? እሺ ተዋረድኩ ማለትም አይደል? ሲጀመር ለእውነተኛ ፍቅር ምሳሌ እኮ እኔና አንቺ ብቻ ነው የቀረነው። እሱማ ልክ ነው። ፍቅር እኮ ሁሌ እንደ ቁማር ነው፣ መበላላት አለው። እንዴት ዋላችሁ እዚህ ቤት?
ግቢ ሻምበል እስቲ አንተ ልጅ የሆነ ነገር ስራና ብላኝ በእናትህ። እቺ ሴትዮ ከሌለሽ በቃ ህላም በላም እዚህ ቤት ስትመጣ ትሰራ የለ እንዴ? አባዬ ምን ያስቸኩልሃል? በዚህ አይነት እኮ እዚህ ቤት ረሃብ ቢገባ አንተ ነው የምታስቸግረው። ራበኝ እያልክ አሃ አትታዘዝም ማለት ነው። በዛ ላይ መልስ ትመልስልኛለህ። ኧረ አባዬ ታገስን፣ ቆይ ትመጣለች እንዴ? አይ እኔ አንተን አልችልም፣ ከአቅሜ በላይ ነህ። ሻምበል ጋር ደውዬ ዋጋህን ትሰጥሃለች፣ አያገባኝም። እንደውም ደውላት አባዬ፣ እሷ ሴትዮ በጣም ነው የምፈልጋት። ማን ስለሆነች ነው? ቆይ እንዴ ትዕግስት ፍራቻ መስራት እንዴ? እኔ እኮ አንተን አክብሬ ታላቄ ናት ብዬ ነው እንጂ በጥፊ ጠፍጥፌ በውስጥ ነበር የምከታት። ሻምበልን? አዎ ሻምበልን። እንዴ ስለቴን የት ነበር ያልኩት? በእናታችሁ የማልደውል መስሎ ነው? ወይ ኧረ ዝም በላ እንዴ። ሄሎ ሻምበልዬ። ኮረኔል እንዴት ዋልሽ? እግዚአብሔር ይመስገን አለ። ነይ እስቲ ቤት አንድ እዚህ የጠገበ ጎረምሳ አለ። አንዴ መጣሁለት፣ ይጠብቀኝ። ብቅ በይ ነይ። ይሄ ሲምፕል እኮ ነው በቃ። እኔ አፍንጬን እንዳትለኝ፣ ዞር በልልኝ እንዴ። የታለ ኮረኔል? ዌልካም ሻምበልዬ፣ እንኳን ደህና መጣሽ። ይቅርታ አድርግልኝ፣ ቆንጨራዬን ረስቼው መሳሪያ ነገር ነው ይዤ የመጣሁት። እሰይ ሻምበልዬ፣ እንኳን ደህና መጣሽ። ሙያዬን ቀምሰሽ ነው የምትሄጂው። ትንሽ ጨው በዝቶብኛል፣ እንኩ እስቲ ቴስት አድርጓት። ለነገሩ ያጣጣችኋል፣ ጨው ጥሩ ነው። እንካ ልጄ፣ ከሄድንበት ድግስ ቦታ የሆነች የምትቀመስ ነገር አምጥቼልሃለሁ። ከራሴ ከምበላው ቀልሼ ነው ያመጣሁልህ። እንካ ስጪው በእናትሽ ብላ። ምስኪን ያለኛ ማን አለው? እሺ ልጄው። አዎ ልክ ነው። እኔም ደግሞ ምንም ሳልሰራለት ነው የሄድኩትና እዛውኝ ቆጨኝ፣ በጣም አሰብኩ። ወይ እንዲህ ልጠግብ በሬን አረድኩት አለች። ኧረ ተውት፣ የዛሬውንስ በስመ አብ። እንዴ ባዶ እጃችሁን የመጣችሁት? አታተ መልስ ልትሰጠኝ ነው? ለነገሩ አንተ ምን ታረግ? ስጋና ሽሮ የበላ እኩል እያወራኩ ነው የተናናቅነው። እኔ እናንተን እየጠበቅኩኝ አይደል እንዴ አባዬ? እኛማ የኔ ወንድም የበላነው ምግብ ክትፎ፣ ቁርጡ አሽቹ። በእናትሽ እጅሽን አንዴ ላሽተው። ታሸታለህ? እንካሽት። ዋው እንዴ እንዳትታጠቡ ገና እና አስቼ መጥቶ ያሸታሉ። ኧረ አልታጠበውም። ምን በወጣኝ እንዴ? ገና ለድርተኛ አሸታለሁ እየዞርኩ ነገር። ይኸውልህ ክትፎ ቂቤውን በስትሮ ነበር ስንስብ የነበረው ከጎን አድርገን። እኔማ እጄን ራሱ በሱ ነው የታጠብኩት እኮ። እንዴ እሺ እኔስ ምን ልብላሽ አሁን? እንዴ ቤት ያለው ሽሮ ማን ሊበላው ነው? አዩ ጥጋብ ስንት የተራበ ሰው አለ እኮ። እውነት ነው። ይሄ ጥጋበኛ እኮ ነው፣ የበላበትን ወጪት ሰባሪ። ለዚህ እንደውም እህል አያስፈልግም እኮ ወዲያና መወርወር ነው አስወጥቶ። ስማተ ይኸውልህ ዛሬ ከእናትህ ጋር የተገናኘንበት ድፍን 30 ዓመት ሞልቶናል። እንዴ ዛሬ ነው እንዴ አባዬ? አይ ነገ ነው። እና ይኸውልህ ለሰርፕራይዝ የሚሆን ምንም በጀት ስለሌለ ቆንጆ ሙዚቃዎች መርጠህ እሷ ስትመጣ ትከፍትልናለህ። ኧረ ምንም ችግር የለውም። እንዴ እሱ ያሳስባል እንዴ አባዬ? አዎ አደራ፣ ስሜቴን በሙዚቃ ነው ማሳየት የምፈልገው ዛሬ። እንዴ ምንም እንዳታስብ ነው የምልህ። የእሱን ሀሳብ በእኔ ጣለው በቃ። ተናግሬያለሁ። ደግሞ የዘመኑን ሊሊ ኪኪ አልፈልግም። ቆየት ካሉ ቆንጆ የፍቅር ዘፈኖች ችግር የለም። እኔ ውስጥ የሚነካ ዘፈን ነው የምከፍተው፣ ውስጥ የሚነካ። በጣም ጥሩ። እስቲ እናያለን። እስኪ እንኳን ደህና መጣሽ የኔ ውድ ባለቤት። ምንድን ነው ቀምቅማል እንዴ ዛሬ? በዛሬ ቀን ምንም ትዝ አይልሽም? አይ ሀድር ደርሶ ነው አይደለም። ለነገሩ ተይው አትደናገሪ። ቀጥሎ በምከፍተው ሙዚቃ ሙሉ ስሜቴን ትረጃለሽ። ከሰጠሽኝ ስጪኝ ባትሰጪኝ ይቀራል። ከሰጠሽኝ ስጪኝ ባትሰጪኝ ይቀራል። ዕቃሽ ወራሽ የለውም አብሮሽ ይቀበራል። ዓለም ገና መንገድ ስሙ ነው ሰበታ። ዓለም ገና መንገድ ስሙ ነው ሰበታ። ምን ያስቸኩልሻል ቀበቶ እስክፈታ? ምንድነው አንተ ምን ለማለት ፈልገህ ነው? አንተ ራሱ በጣም ቸኮልክ ቀበቶ እስክፈታ። አንተ የውሻ ልጅ፣ አንተም ብሎ ልጄ ደግሞ ምን ተባብለን ነበር? አምጣው ራሴ እከፍታለሁ። አምጣው። አንተ ብቻ ሁሉ ነገር እንደምታውቅ ነው የሚሰማህ? አንተ ብቻ ሁሉ ነገር አምጣው። ልቤ አንቺን በዳዳ